ብዙ ጊዜ ትላልቅ ፊልሞች ሲሰሩ ቢሃይንድ ዘ ሲን ላይ ተመልክታችሁ ከሆነ ዳይሬክተሮችና ሲኒማቶግራፈሮች በዚህ ኢኩዊፕመንት በአንድ አይናቸው እያዩ ሲሰሩ አይታችኋቸው ሊሆን ይችላል። ይህ ኢኩዊፕመንት ዳይሬክተርስ ቪው ፋይንደር ይባላል። በፊልም ቀረጻ ወቅት በጣም የሚጠቅምና ጊዜን የሚቆጥብ መሳሪያ ነው። ዳይሬክተሮችና ሲኒማቶግራፈሮች ከቀረጻ በፊት ሾቶቻቸው ላይ ሊጠቀሙባቸው የሚፈልጉትን የሌንስ ፎካል ሌንግዝ ወይም ደግሞ ሚሊሜትር አይነቶች ያለ አክቹዋል ካሜራና ሌንስ ቅድሚያ የሚሞክሩበት ኢኩዊፕመንት ነው። ይህ ኢኩዊፕመንት የሚሰራው ልክ እላዩ ላይ እንደ ሌንስ ሚሊሜትር መቀያየሪያ ሪንግ አለው። እንዲሁም የተለያየ አስፔክት ሬሾ አማራጮችም አሉት። ለምንቀርጸው ሾት የትኛውን ፎካል ሌንግዝ መምረጥ እንዳለብን ቅድሚያ ቪዥዋላይዝ አድርገን ሞክረን እንድንወስን ይጠቅመናል ማለት ነው። ኢቭን ብዙ ፊልም ሜከሮች ሲኖቻቸውን ፕላን ለማድረግና ሾት ብሎኪንግ ለመስራት ይጠቀሙበታል። ስለዚህ ጊዜ እንዴት ነው የሚቆጥበው ካልን እነዛን ትላልቅ ሲኒማ ካሜራና ሌንሶች ገጣጥሞ መሞከር ወይም ደግሞ ሌንስ መምረጥ ጊዜ ስለሚፈጅ በቀላሉ ዳይሬክተርስ ቪው ፋይንደር በመጠቀም ቪዥዋላይዝ በማድረግ ጊዜ እንቆጥባለን ማለት ነው። እዚህ ጋር ከላይ የምትመለከቱት ደግሞ በመጠን ተለቅ ያለው ሌንስ ፋይንደር ይባላል። ከዳይሬክተር ቪው ፋይንደር ጋር ተመሳሳይ ጥቅም አለው። ነገር ግን ስፔሲፊካሊ የሚያገለግለው እላዩ ላይ አክቹዋል ሌንስ ገጥመን ፕሪቪው እና ሴሌክት ለማድረግ እንጠቀምበታለን። አሁን ላይ ይህንን ዳይሬክተር ቪው ፋይንደር ፊዚካሊ ማግኘት ካልቻልን ደግሞ በቀላሉ በአፕ መልክ ስልካችን ላይ መጫን እንችላለን። ለዛም ደግሞ እዚህ ስክሪን ላይ የምታያቸው ብዙ አማራጮች አሉ። ከነዚህ አንዱን ዳውንሎድ አድርጋችሁ መሞከር ትችላላችሁ። በቀጣይ ደግሞ እንደዚህ አብረን እንድንመለከተው የምትፈልጉትን የፊልም ሜኪንግ ሴክሬት ኮመንት ላይ አስቀምጡልኝ፣ አብረን እንመለከተዋለን።